የመንፈስ ቅዱስ ዋናው ዓላማ እኛን ትልቅ ማድረግ አይደለም፣ ኢየሱስን እኛ ውስጥ ትልቅ ማድረግ። አሜን። ስለዚህ እዚህ ላይ ነው እንግዲህ አሁን የምንማረው the secret to be filled with the spirit በመንፈስ የመሞላት ሚስጥር ነው ማስተምራችሁ። አቴንቲቭሊ ስሙ። የእግዚአብሔር ቃል አንዱ ትልቁ ፕሮብለም ምንድነው? በጆሮ ከሰማነው ይሰራልናል ማለት አይደለም። ስፒሪታችን ውስጥ መግባት አለበት። ውስጥ ከገባ ግን የውስጠኛው ማንነትን ተች ካደረገ በኋላ ነው ላንተም ይሰራል። ራሳችሁን እያሳታችሁ ሰሚዎች ብቻ አትሆኑ። ለካ የእግዚአብሔርን ቃል ሰምቶ ወደ ፕራክቲስ የማያመጣ ሰው ራሱን እያሳተ ነው። deceiving yourself ነው የሚለው። ለካ የእግዚአብሔርን ቃል እየሰማ ወደ ፕራክቲስ የማያመጣ ሰው he is deceiving himself። ራሱን እያታለለ killing his time, his energy። ከእግዚአብሔር ቃል ውስጥ ኃይል አምጥተን ወደ ፕራክቲስ ማንቀይረው ከሆነ you are deceiving ourselves። doers of the word ቃሉን የምታደርጉ ሆኑ ነው የሚለው። የሰማነውን ወደ ፕራክቲስ ማናመጣው ከሆነ we are deceiving ourselves። ራሱን ዲሲቭ ከሚያደርግ ሰዎች አንዱ ምን መሰላችሁ? የሆነ ቃል ሲሰማ I know this ካለ is deceiving himself። የእግዚአብሔርን ቃል I know this አይባልም። የእግዚአብሔር ቃል መንፈስ ስለሆነ በየጊዜው በሰማህ ቁጥር በህይወት ውስጥ የሚፈጠር ነገር አለ ማለት ነው። አሜን አሜን። ኢየሱስ ጌታ። በመንፈስ እንሞላ። እስቲ በመንፈስ እንሞላ። በሳምንት አንድ የሚሞላ ሰው አለ፣ በወር አንድ የሚሞላ አለ፣ በኮንፈረንስ የሚሞላ አለ፣ ሲጨንቀው ጾም ጸሎት ገብቶ የሚሞላ አለ፣ ቅዳሜ ብቻ የሚሞላ አለ፣ ጧት ተሞልቶ ከቤቱ የሚወጣ አለ፣ ቀኑን ሙሉ ደግሞ የሚሞላ አለ። እግዚአብሔር ይሄ መጨረሻውን ያርገን። አሜን። being filled with the spirit continually, a life of victory። የመንፈስ ቅዱስ ሰው የድል ሰው፣ በመንፈስ ቅዱስ የሚሞላ ሰው የኃይል ሰው። መንፈስ ቅዱስ ህይወትሽን በየቀኑ የሚቆጣጠር ሰው ከሆንሽ ወደ ኋላ መቅረት አትችልም። ያስቀርሻል፣ ግን የሚያስቀርሽ ለጥጦ እንደ ቀስት ለመወርወር ብቻ ከሆነ ነው። ወደ ኋላ ከሄድክ ወደፊት የሚሄድህን ርቀት ለመወሰን ካልሆነ ሆሊ ጎስት እናንተ ተጣምራችሁ መቅረት አትችልም። ሰክሰስ ያደርጋል መንፈስ ቅዱስ። ባለ ታሪክ ያደርጋል። ሂስትሪ ሜከር፣ ፕላኔት ሼከር። ቃልህ ካንተ ውስጥ የሚወጣው ቃል በመንፈስ በዘይት የለዘበ ቃል ይሆናል። በቃ ቃልህን በሰሙት ሁሉ ላይ መንፈስ ቅዱስ ይወድቅባቸው። God will own your word። መንፈስ ቅዱስን ከተሞላ God Almighty ነው የምትሞላው መንፈስ ቅዱስ ይተሞላ። እግዚአብሔር እኛነታችንን ይወሰድ። አሜን። እሱነቱን በእኛ ውስጥ ያብዛ። አሜን። ኤፌሶን 5:18 መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና፣ በዝማሬና በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ። ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንንና አባታችንን ስለ ሁሉ